አላቅም ሲጀመር ከነ ማለት ነው። ሙሉ ሁሉ ጊዜም ፍሪዝ ነው የኔ ፀጉር አይተህ እንደው ማለት ነው። በፊትም ሚዲያም ሳልጠቀም ሚዲያም ስጠቀም ራሴን ስለሚያመኝ እኔ አልሰራም እና እዚህ ጋር ስመጣ ለመኑኝ እና እንደዚህ መሰራት አለብሽ እንደዚህ ሲሉኝ እኔ ደግሞ አንዳንዴ ሰው ስሜት የምታከብርበት ነገር አለና እሺ ብዬ ተሰርቼ ስለማላቅ እንኳን ለነሱ ለኔ ለራሴ አዲስ ነው። ደግሞ ላይክ እዚህ ካሜራ ላይና እንደዚህ በትክክል አንድ አይደለም። ከዛ አቤት ግንባሯ ምን የማይሉት ነገር የላቸውም። አንድ ነገር ልንገርሽ፣ አሁን አንቺን የማይመቸው ሰው ሊኖር ይችላል። ገባሻ? አሁን እኔ ብዙ የማይመቸኝ ሰው አሉ፣ ስክሮል አድርጌ የማልፋቸው አሉ። ወይ ደግሞ ሁለተኛ እንዳላያቸው ከፈለኩኝ ደግሞ የሆነ እንትን አለ ላይ ቆይ የአረቦቹ ቪዲዮ ላሳይሽና እንዴት እንደማደርጋቸው ማለት ነው። ላያቸው ካልፈለኩኝ ሰዎች በጭራሽ ከነጭራሹ ላያቸው ካልፈለኩኝ ማለት ነው። አሁን ይሄ አላ ይሄን ቪዲዮ ላዩ ካልፈለኩኝ እንደዚህ ነካ አድርጌ ኖ ኢንተረስትድ የሚለው አለ እዚህ ግማሽ ልብ ያለችው አጥፋታለሁ። ገባሻ? አካውንት ላይ ገብቼ እንደዛ አደርጋለሁ። የእነሱ ቪዲዮ አላይም ጭራሽ ማለት ነው። ብሎ ካላረጋቸውም ግን የእነሱ ነገር ምንም አይመጣልኝም። ገባሻ? እና ሰው ካልወደዳችኋት እንደዛ አድርጋችሁ ማለፍ ትችላላችሁ። ይሄ ሁሉ እግርሽ እየሄደ በየሄድሽበት የሚሳደብሽ በየሄድሽበት ምረግጥሽ በየሄድሽበት እንትን የሚልሽ ቀናታም ቅንቀና ነው። ለራሳቸው ስላልሆኑ ነው። ገባሻ? እድሜያቸው ስለገፋ ምናምን ሁሉ ነገራቸው አስተሳሰባቸው ድንቁርና ምናምን ስለተሞላ ኦኬ። ሰው እኮ ስድብና መተቸት ለየብቻ ነው። ታውቃለሽ? መተቸት አሁን መተቸት የሚባል አለ። አሁን ጫትቃሚ አሁን በቀደም እየተቸኝ ነበር፣ ግን ስድብ አልነበረም መተቸት ስለነበር ምንም አላልኩትም፣ ዝም ያለሁት። ገባሻ? እና አታስቢያቸው፣ የራሳቸው ጉዳይ። ይስደቡሽ አይስደቡሽ አንቺ ህይወት ላይ ቤት ኪራይ የሚከፍልልሽ የለም፣ ላይክ ህይወትሽን የሚመራልሽ የለም፣ ትምህርትሽን የሚማርልሽ የለም። ስታደርጉ ለራሱ እግር የሚይዝላችሁ የለም። እርስ በራሳችሁ ነው የምትያያዙት። ገባሻ? ያልኩሽ ስትወልጂ እሱን አጠገብሽ የሚሆነው አንቺ ነሽ የምታረግዥው። ልጃችሁም ስትወልዱም እናንተ ናችሁ ልጃችሁን የምታሳድጉት። እዚህ የቲክታክ ማህበረሰብ ያለው መጥቶ አይደለም የሚያግዛችሁ። እንደዛ የሰው አስቢ በሆነር ማርያምን ድሮ ኮንቶ ገብቼ ነበር። ድሮ አብጄ ተጨልዬ እዚህ ሀገር አይሆንም ብለው ወይ አስረውኝ ሆስፒታል ያስገቡኝ ነበር፣ ወይ አገር ቤት እላክ ነበር በካርጎ ማለት ተልኬ ማጨረት ነበርኩ። አትስሚያቸው። እየሰደቡሽ ከሆነ ሄደሽ ጊፍት ስጭ። አሁን እንደዛ ማድረግ ነው የጀመርኩት። እየሰደቡኝ ካገኘኋቸው ምናምን ሂጅ ጊፍት። እንደዛ ስላችሁ ደግሞ በየቤቱ ከፍታችሁ ስደቡኝ አሏቸው። እየሰደቡኝ ካገኘኋቸው እኔ ሂጅ ልብም ቢሆን ፍላወርም ቢሆን ጣል አደርጋለሁ። ነው ኮፍያ ከሷ ማትለፉ እንደማለት ነው። ገባሻ? ለቫይራል ስለሆነ መጥቼ ሞቅሾሽ ነው የሰጠው። ሞቅሾሽ ነው የሚባለው ሰው ከተላከ ወደ ሱቅ ምናምን። ቤተሰቦችሽ ግን ደስተኛ ናቸው? ባይሆንም ቤተሰቦችሽ አንቺ ትዳር ላይ መጥቶ አይኖርልሽም፣ ግን ደስተኛ ናቸው። ስለምን እንትኑ ስለ ፍቅረኛ ይዣል ምናምን አላልሻቸውም እንዴ? አላልሻቸውም? እንዴ ባሉ ኮሌጅ ነው የመጣሽው? ኮሌጅ አይ ስራ ለመስራት ነው ያልኳቸው እንጂ አያውቁም። ከየት ሀገር ናቸው የማያውቁት? በአሁን ዘመን ሶሻል ሚዲያ ያልገባበት አለ። አይ እና ፍቅር እንደሆነ ያውቁማ። ይህን እኮ ይሰሙታል። አሁን ሪከርድ አድርጎ ካደርሱልሻል። አንድ ምቀኛ የጎረቤትሽ አንድ ምቀኛ ቅንፊዝ እኮ አትታጣም አንቺም ጎረቤትሽ ላይ። ይህን ሄዳ እኮ ታሰማቸዋለች እሷ። አይ ማለት ባይዶ የኔ አስተሳሰብ ምን መሰለሽ፣ ቤተሰብ ይውደዱ አይውደዱ ማወቅ አለባቸው ባይ ነኝ። ገባሻ? ኦኬ ላይ ወዱ ይችላሉ ይወዱ ይችላሉ። ሁሉም ላይክ በደስታ የሚቀበለው አለ፣ በደስታ የማይቀበለው አለ ምናምን ብዙ አይነት ቤተሰብ አለ። እሱን ማንም ያገባው ሰው የለም። እና እነግርሻለሁ ቅድም አንቺ ህይወት ላይ አንቺና ባልሽን ብቻ ነው ማተኮር ያለባችሁ። ስራችሁ ላይ ምክር እኔ ማርያም ሰው ሲመክረኝ አልወድም፣ ለሰው መምከርም አልወድም። ግን አድቫይስ ትንሽ ከኔ ህይወት ላይ ኤክስፔሪንስ ልንገርሽ። የሆነ ነገር ስታደርጉ አንቺና
ባልሽ ተመካከሩ፣ ወይም ፍቅረኛሽ እጮኛሽ ሁለታችሁም ተመካከሩ። ኢቭን የሆነ ነገር ሲኖር ምናምን ራሳችሁ በራሳችሁ ከዛ ቤት ሳይወጣ መጨረስ ሞክሩ ልሻለሁ። እና ትዳራችሁ የአብርሃምን የሳራ ያርጋችሁ፣ ወልዳችሁ ከብዳችሁ ለማየት ያብቃን። ትንሽ ግን ሰከን በሉ። ትንሽ ሰከን ስላችሁ ይሄ ምንድን ይባላል? ጌም ተጫወቱ። አንድ ጌም እንጫወታለን። ቆይ አንድ ጌም ብቻሽን። ያቺ አንተ ያኛው 40 ምናምን ዊል ለመውሰድ እኮ ነው እየጣርኩኝ ያለሁት። እኔች ሴትዮዋ አልመጣም ማለች እንጂ ማርያም። እና ይሄ ምንድን ይባላል እሱ